የሰው ልጅ መወለድ ማደግና መሞት የተፈጥሮ ባህሪው ሆኖ ቢያንስ ለብዙ ሺህ ዘመናት አብሮ ዘልቋል። ሞት ግን ከሁሉም በላይ ተፈርቶ ተከብሮ የቆየና የሰው ልጅን ያንበረከከ የተፈጥሮ ክስተት መሆኑ እርግጥ ነው። አለመሞት ለሰው ልጅ የሚቻል ነገር አይደለም። ከሞት መነሳትም ለብዙዎች ከተፈቀደላቸው ውጪ የሚታሰብ አይደለም። መጽሐፍ ቅዱስ ላይ ሞተው የተነሱ ብዙ ሰዎች አሉ። ቢያንስ የኢየሱስ ክርስቶስን ትንሣኤ ጨምሮ የ10 ሰዎች ከሞት መነሳት ተዘግቧል። ሳይንስ እንደሚለው ደግሞ በዓመትም ሆነ በቀን ሞተው የተነሱ ሰዎች ቁጥር 0% እንደሆነ ይናገራል። ይህም የሆነው ምናልባት በየጤና ጣቢያው በአግባቡ ስለማይሰነዱ ሊሆን ይችላል። ምናልባት ግን ብዙ ሰዎች ሞቶ የተነሳ ሰው ገጥሟቸው ያውቃል። በተለይ የሬሳ ክፍል ሰራተኞችና ቀብር አስፈጻሚዎች ብዙ ጊዜ እንደዚህ አይነት ጉዳይ ምስክሮች ሲሆኑ ይታያል። ከምስራቅ አፍሪካዊቷ ውብ ሀገር ታንዛኒያ ሲደርሱ ግን ለየት ያለ ክስተት ያያሉ። ወደ ታንዛኒያ ከተማ ዩኬሌዮ አቅንተን በጉያዋ ስለያዘችው አንድ ጉድ እንንገራችሁ። በመንደሯ አብዛኛው ሕዝብ እንደ አብዛኛው አፍሪካዊ መንደር ሕዝብ በድህነት የሚማቀቅና በጠንካራ ባህላዊ አስተሳሰብ የተገነባ ነው። ከእነዚህ መሃል ግን አንድ ሰው አለ። የ40 ዓመቱ ሥራ አጥ ወጣት እስማኤል አዚዚ በዩኬሌዮ መንደር ተወልዶ ያደገ ሲሆን ብዙ እህትና ወንድሞች መሃል በደስታ ያደገ፣ ነገር ግን አሁን ላይ ለብቻው ተጥሎ የመናኛ ይሉት የዓለማዊ ሰው ኑሮን እየገፋ ያለ ምስኪን ሰው ሆኖ ቀርቷል። የዚህ ሁሉ ምክንያት ደግሞ ሞቶ ስለሚነሳ ብቻ ነው። ነገሩ እንዲህ ነው። እስማኤል አዚዚ ስለ ራሱ ሲናገር እንዲህ ይላል። በሰው ተከብቤ ያደግኩ ሰው ነኝ። የቀን ጉዳይ ሆኖ አሁን ላይ ሰው የለኝም፣ ሚስትም ሆነ ልጆች የሉኝም። ከቤተሰቦቼም ርቄን ያለሁት፣ እነሱም ቢሆኑ አይፈልጉኝም። ሀብታም የሚባሉ ቤተሰቦችም ስላልነበሩ የመማር ዕድል አልነበረኝም። አሁን ላለሁበት ሁኔታም ትልቁን አስተዋጽኦ ያደረገው አለመማሬ ነበር። ነገር ግን የተሻለ ኑሮን ለመኖር ካለኝ እቅድና የተለየ ፍላጎት የተነሳ ለመለወጥ ብዙ ብታትርም የዕለት ተዕለት መሰናክሎች ግን አስረው አስቀርቶኛል። ዕድሜ እየጨመርኩ ስመጣ ደግሞ እነዚህ መሰናክሎች እየበዙና እየጠነከሩ ይመጣሉ። ከሁሉም ጋር በየቀኑ መጋፈጥ አለብኝ ማለት ነው። የምደገፍበትም ሆነ የምጠብቀው ዘመድ የለኝም። እኔ አሁን ላለሁበት ምክንያት የዳረገኝ ማንነቴ ወይም ታሪኬ ነው ይላል። ምክንያቱንም ያብራራል። አንድ ቀን እንዲህ ለብቻ መኖር ከመጀመሩ በፊት እስማኤል ለዕለት ጉርሻ የሚሆን ሥራ ነበረው። ማልዶ ወደ ሥራው ሲያቀና ግን መጥፎ ሁኔታ ገጠመው። ተሳፍሮበት የነበረው ገልባጭ መኪና መንገድ ስቶ ተገለበጠ። ብዙዎች ሕይወታቸው አለፈ። እሱንም ከሞቱት ጋር ቀላቅለው ሆስፒታል አደረሱት። ምርመራውን ያደረገው የጤና ባለሙያ ደግሞ ጓደኛችሁ ሞቷል ብሎ አረዳቸው። ቤተሰቡም የቅርብ ሰዎቹም መርዶ እንደሰሙ ተሰበሰቡ። ከጤና ባለሙያው ጋር ሆነው ወደ ሬሳ ክፍል አስገቡት። ከዚያ በኋላ የሆነውን ግን የሚያውቀው እስማኤል ብቻ ነው። ሰውነቴን በረደኝ። አንዳች ቅዝቃዜ ስለተሰማኝ ነቃሁ። ስነቃ ደግሞ ያየሁት ብዙ በነጭ ጨርቅ የተጠቀለሉ ሬሳዎች ነበሩ። ሙሉ በሙሉ አልነቃሁም። ነገር ግን በር ተከፍቶ ስላየው እንደምንም ብዬ ወጣሁ። ስወጣ ብዙ ሰው አፍጥጦ ይመለከተኛል። ግራ ተጋባው። ብዙም አልቆዩም። ቤተሰቦቼ መጥተው ወደ ቤት ወሰዱኝ። ይህን ያለው ደግሞ ራሱ እስማኤል ነው። ብዙ ሰዎች ሞቶ ስለተነሳ የተገረሙ ቢሆኑም ቤተሰቦች ግን እጅግ ደስተኛ ነበሩ። ጎረቤቶቹና የመንደሩ ሰው ሁሉ ላይ ግን ፍርሃት ነግሷል። ምክንያቱም ለቅሶና የቀብር ሥነ ሥርዓቱ ተጀምሮ ሁሉም ሊደርስ መጥቶ ከዚያ ደግሞ ከሞት ተነሳ ብሎ ነገር ስላልጣማቸው ነበር። ከሆስፒታሉ ወጥተን ቤት ስንደርስ የመንደሩ ሰው ሁሉ እኛ ቤት ተሰብስቦ ነበር። ከመኪናው ወርጄ ስጠጋቸው ሁሉም ሰው ፊቱን አዙሮ መሮጥ ጀመረ። ሁሉም እንደ ሞትኩ አምኖ ነበርና ብዙዎችን መንፈስ መስያቸው ቤታችን ለቀው ሄዱ። ከዚያ በኋላ የእስማኤል ሕይወት ቀጠለ። ነገር ግን እንደ በፊቱ ሊሆን አልቻለም። የመንደሩ ነዋሪ ሁሉ እንደ ሰው ሳይሆን ከዛን ቀን ጀምሮ የሚያዩትና የሚጠሩት መንፈስ ብለው ነው። ይህ ቀላል አይደለም። በዚያ መገለል ውስጥ ሆኖም ግን እስማኤል ሕይወቱን እየገፋ ቀጥሏል። ከተወሰነ ጊዜ በኋላ ደግሞ ሞቶ የተነሳው ሰውዬ ዳግመኛ ሞተ። የዚህም መንስኤው ከፍተኛ የወባ ሕመም ነበር። እስማኤል ቤቱን ዘግቶ ለብዙ ቀናት በወባ በሽታ ተሰቃየ። ከጊዜ በኋላ ቤተሰቡም ሆነ ዘመዶቹ እንደ መንደሩ ሰው መንፈስ እንደሆነ ማመን ጀምሮ ነበርና ብቻውን ቤት ዘግቶ ሲሰቃይ የሚያነሳውም ሆነ ሕክምና የሚወስደው ሰው ማግኘት አልቻለም። ነገር ግን ከብስል ጥሬ አይጠፋም እንዲሉ ድምፁን ሲያጠፋ ሞተ ብለው ያሰቡት ጓደኞቹ ከአልጋው አንስተው ሆስፒታል ወሰዱት።
እስትንፋስ እንደሌለው የተረዱም ቢሆን ቢያንስ ሐኪሞች ያረጋግጡልን ብለው ሆስፒታል አደረሱት። ከጥቂት ምርመራ በኋላ ግን አሁንም ሞቱን አረዱ። የመንደሩ ሰዎችም መርዶውን አዳረሱ። ለሁሉም ነገር ችግር ገፋጭ የሆኑት ቤተሰቦቹም በፍጥነት የሬሳ ሳጥን አዘጋጅተው ወደ ሆስፒታሉ አመሩ። እንደደረሱም ከሬሳ ክፍል ያወጡትን በድን ወደ ሬሳ ሳጥን ጨመሩት። በመኪና ጭነው ወደ ቤታቸው ወስደው ዘመድ አዝማድ ተሰብስቦ የእስማኤልን ሬሳ ከቦ ለቅሶ ተቀመጡ። ዘመድ አዝማዱ እየተላቀሰ እስማኤል ነቃ። ጨለማ ውስጥ መሆኑ ቢያስደነግጠውም የሰዎቹን ለቅሶ ይሰማ ስለነበር ለመረጋጋት ሞከረ። ሳጥኑን ከፍቶ ብቅ አለ። ለመጥፎም ለጥሩም ቅርብ የሆነው የመንደሩ ሰው ደነገጠ። ማመን አልቻሉም። ምክንያቱም ይህ የእስማኤል ከሞት መነሳት ለሁለተኛ ጊዜ ነበር። ገሚሱ ወደ ሆስፒታሉ ሐኪም ሄደው ሞቷል ነበር እንዴ አሉት። እሱም ግራ ተጋባ። ብዙዎች ቤተሰቦችንም ጨምሮ ሰው እንዴት ሁለት ጊዜ ከሞት ይነሳል አሉ። ነገሩን ይበልጥ ከባድ ያደረገው ግን አካባቢው ላይ ብዙ ጠንቋዮች አሉ፣ ከነ መናፍስቱ ማለት ነው። ይህን ተከትሎ ሁሉም ሰው እስማኤልን እንደ ጠንቋይ ይፈሩት ጀመር። መፍራት ብቻ አይደለም ያገሉታል። አልማንሲ ይባላል። የእስማኤል አብሮ አደግ ጓደኛው ነው። እስማኤልን በደንብ አድርጌ ያውቀዋለሁ። በጣም ያስፈራል። እኔ ራሱ በጣም ፈራዋለሁ። ምክንያቱም ልንቀብረው ስንል እየተነሳ ብዙ ጊዜ አይቼዋለሁ በማለት ያብራራል። የእስማኤል ጉዳይ ግን እዚህ ላይ አያበቃም። ማስገረሙና ማስፈራቱ ቀጥሏል። ከዓመታት በኋላም እስማኤል መኪና ተሳፍሮ መንገድ ላይ ያለ የተሳፈሩበት መኪና የነዳጅ ዘይት ከጫነ ከባድ መኪና ጋር ተጋጨ። ትልቅ ቃጠሎ ነበር። የአካባቢው ሰዎች ተረባርበው እሳቱን ማጥፋት ቢችሉም እስማኤልን ጨምረው ብዙ ሰዎች ሞተው ተገኙ። ከዚያም ያገኙትን ሬሳ ሁሉ ሰብስበው ወደ ሆስፒታል ወሰዷቸው። ሐኪሞቹ ግን እስማኤልን የመዳፋቸውን ያህል ያውቁታልና ሙያዊ ግዴታ ባይሆንባቸው ባልተንከባከቡት ነበር። በዚያ ላይ ደግሞ ከሞተስ ምንም አያመጣም ብለው እንጂ ትንሽ ነፍስ ዘርቶ ቢያገኙት ምናልባት ዞር ብለው የሚያዩት ባልነበር። እስማኤል ግን ተነስቶ አሁንም ወደ መንደሩ ተመለሰ። ሲመለስ ግን ከሁለተኛው ቀን የባሰ እንጂ የተሻለ ነገር አልጠበቀውም። እሱም ቤቱን ጥሎ በመሄድ ለብቻው አንዲት 2 በ3 የሆነች የጭቃ ቤት ውስጥ ተከራይቶ ከቤተሰቡ ርቆ መቀመጥ ጀመረ። እንኳን ከቤተሰብ ርቆ ቤተሰቡ እያሉም ኑሮ ያልጣመው እስማኤል ግን ሕይወቱን ለማሸነፍ በእርሻ ሥራ ላይ ተሰማርቶ ሆዱን ዘግቶ ማደር ቻለ። በእንዲህ ሁኔታ 1 ዓመት ከቆየ በኋላ ግን ያ መጥፎ ዕድል አሁንም መጣበት። በእርሻ ቦታው ላይ ደፋ ቀና ሲል ድንገት እግሩን እባብ ነደፈው። ያለው ገጠር ሊያውም እርሻ ቦታ። የሚረዳው ሰው ስላልነበረ ከብዙ ስቃይ በኋላ ጸጥ አለ። እንደተለመደው ከሰዓታት በኋላ በሰዎች እገዛ ሆስፒታል ደረሰ። ነገር ግን የደረሰው በሕይወት አልነበረም። ሞቷል ተብሎ አሁንም ገንዘው ሬሳ ክፍል አስገቡት። በዚች ቅጽበት ግን የቁርጥ ቀን ሆኖባቸው አጽመ ሥጋ ቢይዛቸው ቤተሰብ ሁሉ ሆስፒታል መጡ። ምናልባት በሬሳ ክፍል ውስጥ 3 ቀን ያለፈው ሰውዬ ቢሞት እንጂ እሱ አልዓዛር አይደለም ማን ያነሰዋል ብለው አስበው ይሆናል። ብቻ ግን ቤተሰቡንም ጨምሮ ሁሉም ሰው እስማኤል እንደሞተ እርግጠኛ ነበሩ። ቀብረን እንገላገል ያሉ የመንደሩ ሰዎችም ወዲያውኑ የቀብሩን ሥነ ሥርዓት ማስፈጸም ጀመሩ። ከአስፈጻሚዎች መካከልም የተወሰኑት ሬሳውን ለማምጣት ሆስፒታል አቀኑ። ዩኬሌዌ አሁንም ተአምር ሰራች። ሬሳ ለማምጣት የሄዱ ሰዎች ሬሳ ሳይሆን ያገኙት እስማኤልን ነበር። እጅግ ደነገጡ። ጉልበታቸው ሁሉ ካዳቸው። ይህን ሁሉ በዓይኑ ሲመለከት የነበረና ሬሳ አምጣ ተብሎ የሄደው አልማንሲ ክስተቱን እንዲህ ያስታውሳል። ያንን ሁኔታ አሁን ላይ ሆኜ ሳስታውሰው አሁንም ፈራለሁ። ሁላችንም ያለቀ ጉዳይ መስሎን ነበር። ወደ ሬሳው ክፍል ስንገባ ግን በሕይወት አገኘ ነው። ሁላችንም ማመን አንችልም። ነገር ግን በዓይናችን ያየውን ነገር ሆነ። ቀብሩም ምኑም ቀራ። ግን እሱ ብቻ እንዳይመስልህ። ከወራት በኋላም እስማኤል የሽንት ቤት ጉድጓድ ውስጥ ወድቆ ጎትተን አወጣ ነው። ብዙ ነበር። ወዲያውኑ ነበር ያወጣ ነው። ግን እሱ በሕይወት አልነበረም። እስትንፋስ የሚባል ነገርም አልነበረውም። ከዚያም ትንሽ ቆይቶ አሁንም ተነሳ። የዚህን ጊዜ ሁላችንም ደነገጥን። የምርም ሁላችንም ፈራ ነው። ሁሉም ሰው ሮጦ ተበተነ። አሁን እሱን ስናየው በማንኛውም ጊዜና ቦታ ይሁን ከዓይናችን ካልተሰወረ ሮጠን አናርፍም። ጭራሽ ሰው መስሎም ሊታየን አልቻለም። እኛ ከዚያ በኋላ መንፈስ እንደሆነ ነው የምናውቀው። ልብ በሉ፣ ይህን የሚለው አብሮ አደግ ጓደኛው አልማንሲ ነው። ምንም እንኳ አብሮ አደግ ጓደኛው እንዲህ ቢልም ገሚሱ ሕዝብ ጠንቋይ፣ ገሚሱ ደግሞ መንፈስ ብሎ ቢጠራው፣ የተወሰኑት ደግሞ ፈጣሪ የሚጠብቀው ቅዱስ ሰው አድርገው ያስቡታል። ነገር ግን
ወደ መቆ ሁሉ የሚቀላቀለው ይህ አፍሪካዊ ማህበረሰብ ጠንቋይ ነው ብሎ በማግለል ብቻ አላቆመም። ኢየሱስን እንደሰቀሉት አይሁድ እንግደለው ተባባሉ። ተፈጥሮ ልትገድለው ያልፈለገችውን ሰው እኛ ካልገደል ነው አሉ። የአመፀኞች እጅ ፈጣን ነች እንዲል አፍታም ሳይቆዩ ወደ እስማኤል መኖሪያ ቤት አቀኑ። ለአምስተኛ ጊዜ ከሞት የተነሳውን እስማኤልን እስከ ወዲያኛው ለማሰናበት የአቅማቸውን ያህል ገዳይ መሳሪያዎቻቸውን ሰበሰቡ። መንደርተኛው ሁሉ ሲፈጽም ግን እስማኤል ቤቱ ቁጭ ብሎ እየሞተ መነሳቱ እንደ ችግር ቆጥሮ በሐዘን ላይ ነበር። ሰው እንኳን ከሞት ተነስቶ ታሞ ሲሻለው እንኳ ደስታው ልዩ ነው። ለእስማኤል ግን ሐዘን እንጂ ደስታ አይደለም። እያንዳንዱ ከሞት የተነሳባቸው ቅጽበቶች ሁሉ ደስታን ሳይሆን ሐዘንን፣ ፍቅርን ሳይሆን መገለልን ብቻ ነው ያመጡለት። ስለዚህ እስማኤል ቢያዝንና ቢቆዝም የሚደንቅ ነገር አይሆንም። እንግዲህ እሱ በእንደዚህ አይነት ሁኔታ ውስጥ ሳለ ነበር የመንደሩ ሰዎች ቤቱ የደረሱት። ጊዜ ሳይሰጡት ቤቱ ውስጥ ዘጉበት፣ ከበውም አስጨነቁት። አማራጭ ያጣው እስማኤል ግን እዛቸው የሬሳ ሳጥን የምታክለው ቤት ውስጥ ጭስና ወላፈኑን እየማገ ቤቷ እንደ ሻማ ቀልጣ እስክታልቅ አለቀ። የልባቸውን ያደረሱ ሰዎች ዘወር ሲሉ ግን ለጽድቅ የተጠሩ ሰዎች አንስተው ሆስፒታል ወሰዱት። እስማኤል አሁንም ሞታል ተብሎ ሬሳ ክፍል ውስጥ ነበር ራሱን ለ6ኛ ጊዜ ያገኘው። ከዚህ በኋላ ግን ዘመድ አዝማድ ሁሉ ይህስ የሚሞት ፍጡር አይደለም ብለው ጥለውት ሄዱ። እሱም እንጨት ሰብሮ ጭቃ አብኩቶ ቤቱን ዳግም ሰራት። የእስማኤል በተደጋጋሚ ከሞት መነሳት ግን ምናልባት የዘር ጉዳይ ሊሆን ይችላል። ምክንያቱም አያቱም አንድ ቀን ሞቱ ተብለው ሊቀበሩ ሲሉ ተነስተው ያውቃሉና። በዚያም አለ በዚህ ግን እስማኤል አሁንም ለብቻው ተገሎ ለብቻው ይኖራል። እንኳን በዝምድና በጉርብትናም የሚጠጋው የለም። እሱ ግን ኑሮን ለማሸነፍ አሁንም ይፍጨረጨራል። ሰው ሁሉ እንዲየጠላው ግን ስለማይሞት ብቻ ነው ወይስ ሌላ ክፉ አመል አለበት ተብሎ የተጠየቀው አልማንሲ እረ እሱ ምንም አይነት ችግር የለበትም፣ ከሰው ጋር መቀራረብ የሚወድና ቁጥብ የሆነ ሰው ነው። አንድም መጥፎ ነገር ሲያደርግ አይቼም ሆነ ሰምቼ አላውቅም። በቃ እየሞተ ስለሚነሳ ግን እንፈራዋለን፣ ግን አሁንም ስለምንፈራው ብቻ እንርቀዋለን። አስበው እስቲ 6 ጊዜ እኮ ነው ከሞት የተነሳው ሲል አሁንም ቢሆን ማንም ሰው ለእስማኤል ጥሩ አመለካከት እንደሌለው ያስረዳል። እስማኤል ግን ይላል እኔ ማለት የምችለው ብትችሉ ከሰዎች ጋር በሰላም ኑሩ። ፈጣሪን ከፊት በማድረግ ችግር ቢኖሩባቸው እንኳ ሰውን አትጉዱ። ምንም ቢሆን የሚያደርጉት አንዳንድ ነገር እነሱ መቋቋም ከሚችሉትና ከአቅማቸው በላይ ነው። የሚያደርጉትን ሁሉ ወደው የሚያደርጉት አይሆን ስለሚችል። እስማኤል ስለ ሰዎች ይህን ያህል ቢያዝንም በሕይወቱ ግን ደስተኛ አይደለም። ከምንም በላይ የሚያስፈራው አንድ ነገር አለ። ሰዎች ቀጥቅጠው እንዳይገድሉት አሊያም ከሀገሩ እንዳያባረሩት ግን አይደለም። ፍርሃቱ መሞት አልችልም ወይ የሚለው ጥያቄ ነው። እንዲህ ከሰው ተገልዬ ልጅ የልጅ ልጅ ማላፈራበት ኑሮ ምን ያደርግልኛል የሚለው እስማኤል የሚሞትበትን ቀን ይናፍቃል። ነገር ግን ሁሌም ሞቶ ሲነሳ ኃይል ስለሚሰማውና ውስጡ ስለሚቀየር ምናልባት እንዲሁ ልቀር ይሆን እንዴ እያለ በስጋት አለ። ውድ ቤተሰቦች እንግዲህ እስማኤል ምንም እንኳ ይህን ሁሉ መከራ እያሳለፈ ያለ ቢሆንም ርኅሩህና ብልህ ሰው ነው። ሁላችንም ይህ የራሳችን ለየት ያለ ማንነት፣ ታሪክ፣ እምነት ወይም አመለካከት አለን። ያልተረዳናቸውን ነገሮች ከመጠን በላይ ባንፈራቸው እጅግ መልካም ነው። ነገር ግን አንድ ነገር መረዳት ይገባል። ሁሉም የራሱ የሆነ የሕይወት ተጋድሎ አለው። ምክንያቱም ተረግሞ እንጂ ተመርቆ ወደ ምድር የተላከ አዳም የለም። ነገር ግን ራሳችን ከክፉ ምግባር ተቆጥበን ሰዎችን እንደ ራሳችን መመልከት ባንችል እንኳ ሕመማቸውን መረዳትና የፈውስ አካል መሆን ለሁሉም ይበጃል። ተመሳሳይ ይዘት ያላቸውን አስተማሪና አስደማሚ ቪዲዮዎችን ለመመልከት ቬል ግሎብን ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰላሙን ያብዛላችሁ እያልን በዚሁ ተሰናበትን።